በሱዳን ከሰሞኑ በርካቶች አደባባይ ወጥተው ወታደራዊውን የአልቡርሃን አስተዳደር እያወገዙ ይገኛሉ። የቀድሞውን የኡመር ሐሰን አልበሽር አገዛዝ ዘመን ማብቃትን ተከትሎ ሱዳናውያን በደስታና በፈንጠዚያ የተቀበሉት የአልቡርሃን አስተዳደርን ዛሬ አንቅረው ተፍተውታል። ይህንኑ የሚያሳየው የአድማና የተቃውሞ ሰልፎች በሱዳናውያን ወጣቶች ተመርተው የካርቱም አደባባዮችን አጥለቅልቀው ተስተውሏል። አደባባይ የወጡት ሱዳናውያን ቁጣቸውን ብቻ አይደለም የቀድሞ ወዳጃቸው የነበሩት የአልበሽር አስተዳደር የገጠመውን ዕጣ በአሁን ወቅት ሀገሪቱን እያስተዳደረ ለሚገኘው ወታደራዊው የአልቡርሃን አስተዳደርም የሚገጥመው መሆኑን እየገለጹ ተደምጠዋል። እንደ አልአረቢያ የዜና አውታር ከሆነ በርካታ ሱዳናውያን በአደባባይ በመውጣት ከመንግስት ኃይሎች ጋር መጋጨታቸውንም ቀጥለዋል ይላል። እስካሁንም በዚህ በርካታ ሰዎች ጉዳት ማስተናገዳቸውን በመግለጽ የሀገሪቱ የሐኪሞች ቡድን የመንግስት ኃይሎች በሲቪሎች ላይ የሚወስዱትን እርምጃ የተመጣጠነ እንዲያደርጉ ሲያሳስቡም ተደምጠዋል። ሱዳናውያን ትናንትናም በዋና ከተማዋ ካርቱም ወታደራዊውን መንግስት በአደባባይ ሲያወግዙና በአስቸኳይ ስልጣኑን ለሲቪል መንግስት እንዲያስረክብ ሲጠይቁ ውለዋል። ከትላንት በስቲያ በነበረው የተቃውሞ ሰልፍ የመንግስት የጸጥታ ኃይሎች የገደሏቸውን 9 ሰልፈኞች ለመቅበር በወጡበት የቀብር ስነ ስርዓት ላይ ተቃውሟቸውን አጧጡፈውት ቀጥለውም ነበር። ከትላንት በስቲያ በነበረው የተቃውሞ ሰልፍ የሱዳን የጸጥታ ኃይሎች ወደ ሰልፈኞች ፊት ለፊት ሲተኩሱ የሚያሳይ ተንቀሳቃሽ ምስሎችን በማህበራዊ ትስስር ገጾች ላይ በስፋት ተለቀው ታይተዋል። በተቃራኒው የሀገሪቱ ፖሊስ በበኩሉ ከሰሞኑ በነበሩ የተቃውሞ ሰልፎች 96 ፖሊሶችና 129 ወታደሮች ቆስለውብኛል በማለት ሰልፈኞችን ተጠያቂ የሚያደርግበትን መግለጫ አውጥቷል። ለመሆኑ ሱዳን ምንድነው የገጠማት? ሱዳን ለዘመናት በአንድ ግለሰብ እጅ ስትዘወር ቆይታለች። ኡመር ሐሰን አልበሽር። እኚህ ሰው ወደ ስልጣን ሲመጡ በወታደራዊ መፈንቅለ መንግስት ሲሆን በሀገሪቱ ውስጥ የነበሩ በርካታ ችግሮችም ስልጣናቸውን እንዲያጠኑ ረድቷቸው እንደነበር ይታመናል። በ1944 የተወለዱት አልበሽር ወደ ስልጣን የመጡበትን የወታደራዊውን መስክ የተቀላቀሉት ገና በ17ኛው ዓመት የለጋ ዕድሜያቸው ነበር። በወታደር ቤት ውስጥ በነበራቸው ቆይታም በተለያዩ ግንባሮች መሰለፋቸው የሚነገር ሲሆን በ1955 ተቀስቅሶ ከ15 ዓመታት በላይ በዘለቀው ጦርነትም ተሳትፎ አድርገው ነበር። በተጨማሪም የአረብ ዓለም ከእስራኤሉ ጋር በተዋጋበት ጊዜ አልበሽር ተሳታፊ ነበሩ። እኚህ ሰው የኮሎኔልነት ማዕረግን ከተቀበሉ በኋላም በሳዲቅ አልመህዲ የሚመራውን የሱዳን ሲቪል አስተዳደር በ1989 ከስልጣን አስወገዱ። ከዚህ ወዲህም በተለያዩ ምክንያቶች ቃል የገቡትን የዲሞክራሲ ስርዓት ለሱዳናውያን ላማለኝ በሰማይ ያደረጉባቸው። ያ ብቻ ሳይሆን ሰውየው በስልጣን ላይ በነበሩበት ወቅት ሁለተኛው የሱዳን የእርስ በርስ ግጭት ተቀስቅሶ በርካቶች እንዲያልቁ ምክንያት ነበሩ ተብሏል። በዳርፉር ጉዳይ ላይ ተደረገ በተባለው ምርመራ በእርሳቸው የሚመራው የሱዳን ብሔራዊ ጦር በሰብአዊነት ላይ ዘምቷል። በርካቶች ተገድለዋል፣ ተደፍረዋል፣ አሰቃቂ ቅጣት ተቀጥተዋልና በሰዎች ላይ ሊፈጸሙ የማይገቡ ድርጊቶች ተደርገውባቸዋል በሚል የዓለም አቀፉ ወንጀል ፍርድ ቤት የዘር ማጥፋት ወንጀል ሲል ድርጊቱን ፈርጆ የጦሩ አዛዥና የበላይ አመራሮች ላይ በየተገኙበት ይያዙ ማዘዣ አውጥቶባቸውም ነበር። ዛሬ የዓለም አቀፉ ወንጀለኞች ፍርድ ቤት አልበሽርን ያግኝ እንጂ በወንጀል የሚጠረጠሩ ሚሊሻዎችን በመምራት የሚታወቁት ሙሐመድ ሐምዳን ደገሎ አሊያም ሄሜቲ ዛሬም የሱዳን መንበር የቀኝ እጅ እንደሆኑ ቀጥለዋል። ከወታደራዊ አስተዳደሩ አልቡርሃን ጋርም በመከባበርና በመፈራራት መንፈስ ውስጥ እንደቀጠሉም ይገኛሉ። በሌላ ጎን አልቃይዳን ትደግፋለች የተባለችው ሱዳን ከተለያዩ ዓለም አቀፍ ተቋማት ማዕቀቦች በተደጋጋሚ ሲጣልባት የሚጠቀስን እንኳን የዲፕሎማሲ ስራ መስራት ባለመፍቀዳቸው አልበሽር ሀገራቸው በነበራት ድህነት ላይ መከራን አዘንበውባታል ተብለው ይወነጀላሉ። ይህንን ብቻ አይደለም፣ የሱዳንን ሉዓላዊ አንድነትና የህዝቦችን በእኩልነት የማስተዳደር አቅም በማሳነሳቸው በእርሳቸው የአስተዳደር ዘመን ሱዳን ለሁለት ተከፍላለችም። ቀሪዋን ሱዳን በሚገባ እያስተዳደሩ አይደሉም በሚል በዓለም አቀፍ ደረጃ የሱዳናውያን ተቃውሞ የተባባሰባቸው አልበሽር በሀገር ውስጥ ችግሮች እንዳይፈጠሩ ለማድረግ የተለያዩ የኢንተርኔት መገናኛ ብዙሃንን ቢዘጉም የህዝቡ ምላሽ ግን ወደ ቤት መመለስ አልነበረም። የ2010ን የአረብ ጸደይ ያመለጡት አልበሽር በአፕሪል 2019 አጋማሽ ላይ 7ኛ የሀገሪቱ ፕሬዝዳንት ሲሉ ለራሳቸው የሰጡትን ማዕረግ በገዛ ወዳጆቻቸው ተነጥቀው ወደ ዘብጥያ እንዲላኩ ሆነ። አልበሽር ለዘመናት የከረሙበት መንበር ሳይበጃቸው በርካቶች እንዲማቅቁ በተዋቸው ሲጅን ውስጥ ተዘፈቁ። የእርሳቸው ከቦታው መነሳት ያረካው የሱዳን ህዝብ ታላቅ ተስፋን አንግቦ ሰንደቁን እያውለበለበ ከወታደሩ ጋር አንድ መሆኑን በገለጸበት ማግስት እነ ጀነራል አብዱል ፈታህ አልቡርሃን ስልጣኑን መቆናጠጣቸውን አስታውቀው በድጋሚ ህዝቡን በእዛቸው ስር ካለው
ከወታደሩ ጋር አለያዩት። ህዝቡም አልቡርሃን ከዚህ እርምጃቸው እንዲቆጠቡና የሲቪል አስተዳደር እንዲያቋቁሙ ወደ ጓዳው ሳይመለስ ጩኸቱን ቀጠለ፣ ተማጽኖውን አሰማ። በዚያው ዓመት ለ39 ወራት በስልጣን ላይ የሚቆይ ከሲቪሎች ጋር የተዋቀረን ወታደራዊ አስተዳደር ለማቋቋም ሱዳናውያን ፖለቲከኞችና ወታደራዊ ኃይሉ ተስማሙ። በዚህም ኢትዮጵያን ጨምሮ የአፍሪካ ህብረት ከፍተኛ ጫና ሲያሳድር፣ በተለይ ኢትዮጵያ ሱዳንን አሳሳቢ ችግር ውስጥ እንዳትገባ ከጉርብትናዋ ባለፈ መልኩ ከስምምነት ላይ እንዲደርሱ ከፍተኛ ሚናን ተጫውታ ነበር። ከሲቪሉ በኩል በርካታ የዲፕሎማሲና የትምህርት ዝግጅት የነበራቸው ቡድኖች ወደ ኃላፊነት ሲመጡ የሲቪሉ ካቢኔ በጠቅላይ ሚኒስትርነት እንዲመሩ በያኔው ከተባበሩት መንግስታት ድርጅት ኢኮኖሚክ ኮሚሽን ኃላፊነታቸውን ለቀው ሀገራቸውንና ህዝባቸውን ለማገልገል ሱዳን ከተሙ። አብደላህ ሐምዶክ በርካቶች በተሰበሰቡበት ከፍተኛ የዓለም አቀፉን ትኩረት ባገኘ መልኩ ከወታደሩና ከሲቪል ተወጣጡ የተባሉ ከፍተኛ የሥራ ኃላፊዎች የ39 ወራቱን ስምምነት ተፈራርመው በነ ጀነራል አብዱል ፈታህ አልቡርሃን የሚመራውን ምክር ቤት በጋራ ለመስራት ተቀላቀሉ። ነገር ግን በጥቂት ጊዜያት ውስጥ ዓለም አቀፍ ግንኙነትን በቀጠና እንዲሁም በውስጣዊ የህግና መመሪያ ማሻሻያዎች ላይ ወታደሩ የሚያደርገውን የፈላጭ ቆራጭነት ሚና ከሲቪሎች ጋር ቅሬታ ውስጥ እያስገባው መጣ። ከጎረቤት ሀገራት ጋር መተናኮስ ስራ አድርገው የያዙት የአልቡርሃን አስተዳደር ከሲቪል አስተዳደሮች ጋር እያግባባቸው ስላልነበር በተደጋጋሚ ጥርጣሬ ውስጥ ተዘፍቀው ከርመው እንደነበረም አይዘነጋም። ታዲያ የሱዳን ህዝብ በሁለቱ መካከል የተፈረመውን የ39 ወራት እቅድ ተቀብሎና ዲሞክራሲያዊ መንግስቴን እመርጣለሁ ብሎ በተስፋ የተቀመጠውን የሱዳንን ህዝብ አስደንብሮ ከቤቱ ያስወጣ መርዶ ተሰማ። ይህም የአብደላህ ሐምዶክ ከፍተኛ ጫና ነው ያለብኝ የሚልና ይበቃኛል ሲሉ ከስራ ኃላፊነታቸው በገዛ ፍቃዳቸው መነሳታቸውን ማስታወቃቸው ነበር። የእርሳቸው ኃላፊነታቸውን መልቀቅ ሳያንስ የጊዜው ምክር ቤት መበተኑንና በየደረጃው ያሉ የሲቪል አመራሮች ምንም አይነት ውሳኔ መስጠት የማይችሉ መሆናቸውን አልቡርሃን አወጁ። ቃል የታጠፈበት የሱዳን ህዝብ ተቆጥቶና በተከዳ ስሜት ከ3 ዓመታት በፊት አደባባይ ወጥቶ እንደነበረው ዳግም በአደባባይ አዳሩን አደረገ። የህዝብ ቁጣ ልካቶ በተለያዩ ጎዳናዎች ላይ ወጣቶች፣ ሴቶችና ቤት የቀረ የለም በሚባል ደረጃ የካርቱም ጎዳናዎች በሰዎች ተጥለቀለቁ። ካርቱም በከፍተኛ ተቃውሞ ስትናጥ ፖሊስ በቀጥታ ወደ ተቃዋሚዎች አስለቃሽ ጭስን በመተኮስ ለመበተን ሞከረ። አልሆንም ሲለው ወደ ህዝቡ ጭምር ተኩሶ መግደሉን ተያያዘ። አልቡርሃን በጣቶቻቸው የፈረሙትን ስምምነት ባልተጠበቀ ሁኔታ መቅደዳቸውን ለሱዳን ህዝብ መርዶ ሲያውጁ ከሲቪሉ በኩል በመሪነት ደረጃ ተቀምጠው የነበሩት አብደላህ ሐምዶክ ለተከታታይ ቀናት የውሃ ሽታ ሆነው ቀርተውም ነበር። በድጋሚ ወደ ስልጣናቸው ለጥቂት ቀናት ተመልሰው የነበሩት ሐምዶክ ምንም የተለወጠ ነገር የለም ሲሉ የሱዳንን ህዝብ ይቅርታ ጠይቀው ቦታውን ለቀቁ። ከዚህ ወዲህም በርካቶች ጎዳና ላይ እየወጡ የአልቡርሃንን ድርጊት እየኮነኑ ስልጣኑን ልቀቅ እያሉ ከፍ ሲልም መንገድ እየዘጉና ከፖሊስ ኃይሎች ጋር እየገጠሙ ቀጥለው ነበር። በሱዳን ተቃውሞ ከረር ሲል ፖሊስም ተሯሩጦ ወደ ካርቱም የሚያስገቡ መንገዶችን እንዲሁም የቤተ መንግስት ዙሪያ ጥበቃውን ማጠናከር ዕለታዊ ስራ አድርጎት ይገኛል። እንደተቀረው የአፍሪካ ሀገራት ሁሉ የሱዳናውያንም የዲሞክራሲና እኩልነት ተማጽኖ አልቡርሃን በአፈሙዝ ጭጭ ሊያስብሉት እየሞከሩ የሚገኝ ቢሆንም እርምጃቸው ግን በርካቶችን ወደ አደባባይ እያስወጣ የባሰ ቁጣ የጨመረባቸው ቢሆን እንጂ ምንም አልፈየደላቸውም። ከዚህ ባሻገር ሲቪል ተቃዋሚዎች ላይ በወሰዱት እርምጃ ሰዎች የገደሉ የመንግስት ኃይላት ላይ ምንም የሚወስደው እርምጃ የለም ያሉት አልቡርሃን ህዝቡን የባሰ ሲያሳምጽባቸው የመንግስት ኃይሎችን ቀልብ እንዲገዙ ረድቷቸዋል። በተጨማሪም በቅርቡ ከእስራኤል ጋር ግንኙነታቸውን ለማለስለስ ያለመ ነው የተባለን ዲፕሎማሲያዊ እርምጃ የወሰዱት አልቡርሃን ህዝቡ ዘንድ የነበራቸውን ታማኝነትና ተቀባይነት ጭምር አሟጧል ተብሏል። ከሰሞኑ ህዝቡ የተባባሰ ተቃውሞ ውስጥ እንዲገባ ያደረገው ወሳኙ የሱዳናውያን ጥያቄ የወታደራዊው አስተዳደር ይብቃን የሚል ነው። በተለይም ወጣቶች ፍጹም ወደ ኋላ እንደማይመለሱም እያስታወቁ ይገኛሉ። ሱዳን ኢኮኖሚዋ ዕለት ከዕለት እየተቀዛቀዘና እየተዳከመ መሄዱን ልብ ማለት ያልፈለጉት ወታደራዊ ኃይሎች ውስጣዊ ቀውሶችን ለማረጋጋት ከጎረቤት ሀገራት ጋር በተለይም ከኢትዮጵያ ጋር መናከሱን የመረጡ ይመስላል። በአፍሪካ ቀንድ የምትገኘውና ወሳኝ የሚባለውን ቀይ ባህርን ተጎራብታ የምትገኘው ሱዳን ፖለቲካዊ አለመረጋጋት በቀጠናው ካሉ ሀገራት በሙሉ ሽባ አድርጎ ያስቀጠላት ይመስላል።